ይስሐቅና ኢየሱስ አንድ ነው። ኢየሱስ የሚሰቀልበትን በጎልጎታ ላይ ወጥቶ የሚሰቀልበትን ግንዱን ወይ መስቀሉን ተሸክሞ ወደ ጎልጎታ ወጥቷል። ይስሐቅም የሚታረድበት እንጨት ተሸክሞ ወደ ሞሪያ ተራራ ወጥቷል። የይስሐቅ ሕይወትና የኢየሱስ ሕይወት አንድ ነው። ልጁ ኢየሱስ ሊታረድ ሊጠፋ ለሕዝቡ ኃጢአት ራሱን አሳልፎ የሚሰጠው የኢየሱስ ምሳሌ ለማድረግ ይስሐቅን ሰዋልኛል። አብርሃም አላመነታም። ለኔ ያለኝን አንድ ነው፣ ሌላ ልጅ የለም፣ 10 አይደለም፣ 5 አይደለም፣ 3 አይደለም፣ 2 አይደለም። ሰዋልኝ ካልክ አንተ ሰው አይደለም። ይሄ ይስሐቅን ነው ሰውቼ አመድ ቢሆንም አመድ የሆነውን ይስሐቅን መልሰ እንደሚሰራ እኔ አምናለሁ። በመተኛ አመድ ሰተኛል አልራራ ሰዋልኝ የምትለው አንተ እግዚአብሔር እስከሆንክ ድረስ ገንዘብ ይውጣ፣ ቤት ይውጣ፣ ትዳር ይውጣ። እግዚአብሔር ዛሬ በመንፈሱ የጨከኑ 7 ሰዎችን ያስታጥቃል። ለዓለም አንተን ይባርክ። ባኪኩሽ አደጎታ ታዲያ ሽኪታ ወደስ ከእጅ ወደ አፍ ኑሮ አትኖርም፣ እየለመድክ አትኖርም። የሆነ ቁጥ አይደላጋ ታዲያ የማይሰየካ ሀጂ በሲንታን ጦሳይ ነወላ በአንጆ ወታራ ከተማይ ነኮ ገጠረ ነኮ መጫ ነኮ አቱማይ ነኮ ኢሻይ ነኮ አይበ ሄካ ውረና ሀጋራ ይሚ ውረና ሄጋራ ይኪ ውረና እግዚአብሔር ብሎኛል። ስፍራና አድራሻ ጫፈነ ጉየቱለ እረተና አንጆን በዚህ ሳምንት ይባረካል። ከዛ በኋላ ሌሎችን አቁሞ እንጨቱን አሸከመ። ከዛ በኋላ ሞሪያ ተራራ እየሄደ ያለ በመንገድ ላይ ልጁ አባቱን የሐዘን ጥያቄ ጠየቀው። ይስሐቅ እንደዚህ አለ፣ በልጅና በኮልታፋ አፉ እንደዚህ ብሎ ተናገር፣ አባቱ ሆይ አለ። ወየ ልጅ አለ። እንጨቱም ይኸው፣ ብላዋም ይኸው፣ እሳቱ ይኸው፣ የመስዋዕቱ በግ ግን ወዴት አለ? እኛ ይዘን እየሄድን ያለነው በግ የለም። አባቱ ራሱ እንደሚታረስ ያውቃል። ነገር ግን ልጁ እንደዚህ አለ፣ በልጅ አንደበት የምንሰማው የመስዋዕቱ በግ የምንሰዋው የት አለ? አብርሃም እንደዚህ አለ፣ ልጄ ሆይ ኡር ከለዳውያን ውጣ ብሎ ያወጣኝ እግዚአብሔር የሚያሳፍረኝ ሳይሆን እኔ እዚህ ጋር ካንተ ጋር እያወራው ያለው በቅስበት አጼን ሳብቅ ቀንዱን አስሮ የመስዋዕቱን በግ እግዚአብሔር ሊካፕራሴካቲያን የሚታወጀው የእግዚአብሔር ቃል ከሆነ አመን ካለ ቱጦሰይቲበና ሀጂ በሲንታ ሐሳሚንታ አብርሃም እንደዚህ አለ፣ ልጁ እንደዚህ አለ። ልጁ አብርሃም እንደዚህ አለ፣ አባት ሆይ የመስዋዕቱ በግ የት አለ? የት አለ ሲል አብርሃም እንደዚህ አለ፣ ልጄ ሆይ አለ፣ አንተን እሰዋለሁ አለ። ልጄ ሆይ ይለምናለሁ። ልጄ እግዚአብሔር በ77 ዓመት አውጥተው 100 ዓመት ሆኖኛል፣ ጉልበቴ አርጅቷል፣ ሊጠፋ ነው አለ። እግዚአብሔር አዋርዶኛል አላለም። ልጄ ሆይ አለ፣ እኔ ትቼ ለእሱ ብዬ ለክብሩ የተጠርቼ የወጣሁት አምላክ እግዚአብሔር አለ። ኖ አንዴን ሀሳሽን የጋንቃችን ይናገር ነአንዴን አሜን ጋር ሰግድክ ነሰው ነቢዮ በጋው ሲልከ ደወለ ተነበጋው ኪታያና በጋው አሰቲ ኪታን ቸጋያና በጋው ነው ወሳይደ ጋሚዶ አንጆነ ኩሽንገና አይዲ አኔ ከርከ ጦሳይታው ያጊ ሲያሰጋ ለተራራ ዋሲኪ ዋሰና ያሰጋጃል አሰና ሰነና ማገታ እኔ የእግዚአብሔርን ቃል ያወጁ ነው ኩሻ ደጎታ ዋሰና ተራራ ያሰጋችልኛል ያለው